እናንተ እንዴት እስካሁን ድረስ አልተኛችሁ? አባ እራት እየጠበቅን ነበር እኮ። እራት ይዘው አልመጣህም? የቤቱን ማን ይብላው ብዬ ነው ከውጭ ይዤ የምመጣው። አትሰሩ ነው እንዴ? እኔ እያበሰልኩ እንዳበላችሁ ፈልጋችሁ ነው? አባ እኔ እኮ ልሰራ ነበር፣ ግን በርበሬም ዘይትም የለም። ደግሞ ለአንድ ቀን እራት ቢያልፋችሁ ምን ትሆናላችሁ? ተነስተኙ። ኧረ አባ ግን ተነስተኙ አልኩኝ፣ ተነስተኙ። ሄሎ ይዩት፣ እንዴት ነህልኝ? እስካሁን ደህና ነበርኩ። ምን ነው ምን ሆንክብኝ? ሰላም አይደለህም እንዴ? እንዴት ሰላም ሆናለሁ? በአንድ በኩል ልጆቹ ያስጨንቁኛል። ታውቂ የለ ልጆቹ ብዙ ነገር እንደሚያስፈልጋቸው፣ በዛ ላይ ደግሞ ያንቺ ናፍቆት። አውቃለሁ የኔ ውድ፣ ግን በቃ ትንሽ ጊዜ ብቻ። እሺ ይሆነልሽ። እኔ የምልህ እስካሁን ግን እንዴት ቆየህ? ማለት ትተኛላችሁ ብዬ ነበረ። ያው ልጆቹን ራት ምናምን ሳበላ ቆየውና አሉ እንዲህ ያገናኘኝ። እስቲ አሁንማ ተኝተዋል። እሺ በቃ እና እንዴት ናችሁ ታዲያ? ስሚኝማ ትንሽ ገንዘብ ቢጤ ያስፈልጎኝ ነበረ። ያው ታውቂ የለ ልጆቹም ትምህርት ክፍያ ደርሶባቸዋል፣ አስቤዛ ምናምን አልቆብኛል፣ የቤት ኪራይም ደርሶብኛል። በቅርቡ አልነበረም እንዴ ላኩት? ቆይ ደግሞ የቤት ኪራይ በወር 2 የሆነ እንዴ? ያው እዚህ ያለውን የኑሮ ሁኔታ ነግሬሽ የለ። ልጆቹም አንዳንድ ወጪዎች ያስፈልጋቸዋል። ባለፈው ደግሞ ነግሬሻለሁ ከስራ መባረሬ። አንቺም እኮ እንደ ድሮ መላክ አቁመሻል። ለማንኛውም በቃ እናወራለን። ወድሃለሁ። ቻው። እሺ እሺ፣ ቻው። ቀልዳለች ማትረባ። ናቺ አቤት አባ። ሰሚያልሽ ስላለ ጠየቅሽኝ ነገር አብቃቅተሽ ግዢ። አባ ይሄ እኮ አንዱን ብቻ ነው የምችለው። አብቃቅተሽ ግዢ አልኩሽ፣ አብቃቅተሽ ግዢ። አዝዤሻለሁ። ደግሞ ልብሱንም እጠቡ፣ ቤቱንም አዝዱሽ። አባ ግን እኮ ትምህርት ቤት እንሄዳለን። እናንተ ልጆች ማዛችሁን አትታዙም እንዴ? ዛሬ አትሄዱ? አባ ባለፈው አስቀርተን ትምህርት ቤት ወላጅ አምጡ ተብለን ነበር፣ ግን አንተ አልሄድክልንም። በአሁኑ ግን ያባረሩናል። ሰማችሁኝ? ስራዬን ትቼ ለእናንተ ትምህርት ቤት ለትምህርት ቤት አልንከራተትም። በቃ የነገርኳችሁን አድርጉ። ቀጥሉቱ ቀጥሉቱ። እናንተ ምን አባታችሁ እየጠበቃችሁ ነው እስካሁን ድረስ ያልተኛችሁት? አባ ምግብ ሰርች እየጠበቅኩ ነበር። ራት አሁን ነው የሚበላው? ቁጭ በይ። አባ እሷ ማነው? ምን አባሽ አገባሽ? እራት እኮ እየጠበቅን ነበር እኮ። ከመቼ ጀምሮ ነው የምትጠብቁት? ተነሽ ግቢ ግታኝ። ተነሳታ ቀጥሉ። ኡፍ ተቃጠሉ። ልጆች አቃጠሉ። የት ልጆች ናቸው? ጥላ ብንዳ ነው ሲወት ይማቸው እሺ እንለፋ አይደል?
ይኸውላችሁ እዚህ ነው ሽምተኙት። አንድ ድምፅ እንዳልሰማ፣ አንድ ድምፅ ብሰማ ትንፍሽ ብትሉ አርዳችኋለሁ። እሺ ሄሎ ሄሎ፣ ይኑድ እንዴት አመሻህ? እንዴት ነሽ? አለሁልህ። ልጆቹ አልተኙም እንዴ? አሉ አልተኙም። እስቲ አገናኘኝ። እሺ ሄሎማ፣ እንዴት ነሽልኝ የኔ ልዕልት? ደህና ነሽ? አልናፈቅሽም እንዴ? አረ በጣም ናፍቀሽናል። መቼ ነው የምትመጪው? እንዴት እስካሁን አልተኛሽም? አዎ እያነበብኩ ነበር። ጎበዝ የኔ አንበሳ፣ በርችልኝ። እና ደግሞ ወንድምሽን ማስጠኙ። እሺ እሺ። በይ አሁን አባትሽን አገናኝ። ሄሎ። እሺ እባክህ። እንዴት ነሽ? ደህና ነሽ? እንዴት ነህ? በቃ አንተ አይደብርም? ሼም የለም? በቃ ብለህ ስራውን ተውኩ አይደል? ለምን እሰራለሁ? እኔ ግን የምታሳዝነኝ እሷ ነች። እዛ መከራ አይታ ለፍታ ብር ትልካለች፣ አንተ እዚህ ወስደህ ዱቄት። ኧረ በስመ አብ። በማያገባ ጉዳይ አትግባ። እኔ የምታሳዝነኝ እሷ ነች። ምስኪን በጣም ነው የምታሳዝነኝ ግን እሷ። ነገርኩህ እኮ ይሄ ያንተ ጉዳይ አይደለም። እነዚህ ልጆች አውጡ እንዴ! እናንተ ልጆች ኑጡ እንጂ እናታችሁ እየመጣች እኮ ነው። ይኸውልሽ ደግሞ አቃጥራለሁ በይና ይኸውልሽ ጣራ ላይ ነው የምወረውርሽ። ምንድነው እንደዚህ የከሱት? ተቋቋሙ ውዴ፣ ናፍቆት ልጆች እኮ ይናፍቃሉ። ትምህርታቸው እንዴት ነው? ጎበዛችሁ አይደል? አዎ ይማራሉ። እኔ አባታቸው እያለሁላቸው በደንብ ነው የማስጠናቸው፣ እቆጣጠራቸዋለሁ። እነሱ ያወሩ። እሺ አውሯት። አትጮህ፣ ጮህባቸው። ውይ ይቅርታ፣ ጮህባቸው እንዴ? በሉ ሂዱ። ያመጣሁላችሁን ልብስ ይዩትና ለኩት። እሺ ተነስ፣ ሂዱ ለኩት። ሁሉንም በደንብ ይዩ። እሺ ተነስ። ያምሮብሻል። አንድ ነገር ልጠይቅ ነበር። ምንድን ነው? ንገሪኝ። ምን ሆነሻል? አንተ ግን ምን አይነት አስመሳይ ነህ? ምን ማለት ፈልገሽ ነው? ምንም እንዳልተፈጠረ መሆን ትችልበታለህ። እስከ ዛሬ ስታደርግ የነበረውን ነገር በሙሉ አውቃለሁ። ምን እያልሽ ነው? ለዛም ነበር ቀድሜ ነገሮችን ማስተካከል የጀመርኩት። ቆይ ምንድን ነው ነገሩ? ቢያንስ ለልጆች እንኳን አታስብም? አንቺ ሴትዮ ያምሻል። አትጩህብኝ። እስከ ዛሬ ስትቀልድብኝ የነበር ይበቃል። ስትቀልድ ነው ያልሽው? አዎ። ምን ነው? ምንም የማላቅ መስሎህ ነበር? አንድ ቀን እንደተለመደው ስደውል ሄዱ ብቻዋን ነበር ያገኘኋት። እያንዳንዱን ነገር እያለቀሰች ነው ሁሉንም ነገር ዘርዝራ ነገረችኝ። አምሽተህ ጠጥታ እየገባህ ልጆቹን እንደምትገርፋቸው፣ ትምህርት ቤት እንደምታስቀራቸው በጣም ጨነቀኝ። በር ያልመጣ ነገር እንዴት ብዬ። ከዛ በኋላ ነው ለመምጣት ፕሮሰሱን የጀመርኩት። እስከዛ ድረስ ግን ለእህቴ ደውዬ በቅርበት ሆና እንድትከታተላቸው እሷን ነገርኩኝ። ስልኩን ግን ያነሳቸው ሄደን ናት። እያለቀሰች ነበር ያናገረች። ከዛ ሁሉንም ነገር ምንም ሳታስቀር ነገረች። ጠጥታ እያመሸ እንደምትገባ፣ ሁሌ እንደምትገርፋቸው፣ ትምህርት ቤት እንደምታስቀራቸው። ወዲያው በረረ ያልመጣ ነገር ምን ማድረግ ነበረብኝ? ገንዘብም ትንሽ ብቻ መላክ ጀመርኩ። በየቀኑ ግን እህቴ ጋር እየደወልኩኝ ስለ ልጆቹ አጣራ ነበር። እሷ ግን የልጆቹን መጎሳቆልና ያንተን ቆሻሻ ስራ ነገረች። አንቺ ውሻ፣ የውሻ ልጅ እገልሻለሁ። አንተ ውሻ ልቀቃት!
ምንድን ነው? ምን አደረኩኝ? ምን አደረኩኝ? ልጆች የት አሉ? ልጆች ውጭ ናቸው። እሺ ቆይ እንዴት ዋላችሁ? እንዴት ነሽ? ሰላም ነው? ቤቢ አንቺ ወዝ በወዝ ሆነዋል እኮ። እንዴት እናታቸውን ሲያገኟት የት አባቱ የእጁን ነው ያገኘው። አሁንማ ሱቁም ለምዶልሻል። ደግሞ ይሄ ቤት እንዳለ በስምሽ ማዞርሽ በቃ ትልቅ ግልግል ነው። እማ ይሄን ቤት ገዛ ነው? አዎ እማ ይሄ ቤት የኛ ነው? አዎ የኛ ነው። ካሁን በኋላ ይሄ የኛ ቤት ነው። እዚህ ነው የምንኖረው። የፀሐይ ባለቤት የነበረው ታሪኩም ልጆች ላይ በፈጸመው አላስፈላጊ ድርጊት እንዲሁም የእናታቸውን ገንዘብ በእነሱ ስም አላስፈላጊ ነገር በማዋል እና በትዳር ለመዋገድ ተከሶ ተገቢውን ቅጣት ከፍርድ ቤት